ትራንስፈር ማርኬት የተባለው ድረገጽ የተጫዋቾችን ወቅታዊ ዋጋ ሁሉ ጊዜም ይተምናል። እጅግ የታመነ የተከበረ ድረገጽ። ሞስት ቫልዩብል አማካዮች 16ቱ የሚገኙት ፕሪሚየር ሊግ ውስጥ ነው። ከእድሜያቸው፣ ከወቅታዊ ብቃታቸው፣ ከተስፈኝነታቸው አንጻር ነው። ከ25ቱ 16ቱ በፕሪሚየር ሊግ ውስጥ ነው የሚገኙት። ከ16ቱ የፕሪሚየር ሊጉ ሞስት ቫልዩብል ሚድፊልደርስ ማንቸስተር ዩናይትድ አንድ እንኳን የለው። ከ1 እስከ 25 የለበትም ጭራሽ። እንግዲህ አሁን ስለ አማካይ ክፍል ብቻ ነው የምናወራው፣ ስለ አማካዮች። የበለጠ የተሻለ ደረጃ ያገኘው ማን መሰላችሁ? ኮቢ ሜይኑ 56ኛ ደረጃ ላይ የተቀመጠው። ብሩኖ ከዛም ይወርዳል። ያው ይገባቸዋል ለምን እንደሆነ። ብሩኖ እድሜ እየጨረሰ ነው። አሁን ከሜይኑና ከብሩኖ ማን ይበልጣል አሁን አይደለም ጉዳዩ። ዋጋ የሚተመነው ሁለቱንም ለገበያ ብታቀርቧቸው ማን የበለጠ የሚያወጣው? ብዙ እየተሰለፈ የማይገኘው ሜይኑ ነው። ለምን? የሚቀበለው ክለብ አርቆ ያስባላ። በቀጣዮቹ ስንት ዓመት እጠቀምበታለሁ እና አይገርማችሁም? ሞስት ቫልዩብል ሚድፊልደርስ በሚለው ማንቸስተር ዩናይትድ የሚያዋጣው የመጀመሪያው ተጫዋች በዚህ ረገድ 56ኛ ደረጃ ላይ ነው የተቀመጠው። ሊቨርፑል 4 ተጫዋቾችን እዚህ ዝርዝር ውስጥ አስገብቷል። በ16 ውስጥ ፍሎሪያን ቪርትስ፣ ሪያን ግራቨንበርግ፣ አሌክሲስ ማካሊስተር እና ዶሚኒክ ሶቦዝላይ። አርሰናል 4 አሉት በተመሳሳይ ዴክላን ራይስ፣ ማርቲን ዙቢሜንዲ፣ ማርቲን ኦዴጋርድ እና ኤቤሬቺ ኤዘ። ቼልሲ 3 አሉት ኮል ፓልመር፣ ሞሰስ ካይሴዶ እና ኤንዞ ፈርናንዴዝ። ማንቸስተር ሲቲ በዚህ ረገድ 2 ሞስት ቫልዩብል አማካዮች አሉት፣ ሮድሪ እና ራይንደርስ፣ ቲጃኒ ራይንደርስ። ኒውካስል ዩናይትድ እንኳን 2 አሉት፣ ብሩኖ ጊማሬሽ እና ሳንድሮ ቶናሊ። አስቶን ቪላ 1 ብቻ፣ ሞርጋን ሮጀርስ። ማንቸስተር ዩናይትድ 0።